ከሺን ቃዝሽ መጥቷል እንየው። እሺ ምንድን ነው ያዘዝኩት? ምንድን ነው የሚባለው? አንባክስ ምናምን አለ የሚባል። እሺ ቤት ነው። ቤት ውስጥ የሚገባ አበባ። ኦኬ ቀጣይ ቲሸርት ኦልሶ የሺን ቲሸርቶች ይመቹኛል። ይሄ ደግሞ ለአሁን ስፖርት ጀምሬ የለ ሶ የጂም ልብስ ነው። የጂም ቲሸርቶቹን እየከፈትኩ ባላሳያችሁ ስለብሰው ታዩታላችሁ ብዬ ነው። ሁማን ዊጎች መስቀያ ኮፍያ ፀጉር ሁማን ሄር ኮፍያ ፀጉር ስለብሰው ታዩታላችሁ። ለብሰሽ አሳይ ብትሉ ከሆነ እዚህ ቪዲዮ ኮሜንት ላይ ተጽፋላችሁ። ከዛ ላይ እየለበስኩ አሳያችኋለሁ። አሁን ወደ ቤት ጌጣጌጦች ነው የምንሄደው። ኦኬ ይህንን ኦርደር ሲጀመር ያዘዝኩትኝ ለቤቴ አዲስ ቤት ስለቀየርኩ ጌጣጌጥ ለመግዛት ነው። ሶ ይሄ የትራስ አድርጌው አሳያችኋለሁ። እዚህ ቪዲዮ ኮሜንታችሁ ላይ አሳይን ካላችሁ አሳያችኋለሁ። ያሳይንን ብዛት አይቼ ኦኬ። አሁን ይሄኛው ምንድነው? ይሄ ውዶቼ ለሳሎን ስለገዛሁት ሰው ታይታላችሁ። እያንዳንዱ እንዴ ጉድ! እንደዚህ ትንሽ ነው? ወይኔ ጉዴ! በጣም ትልቅ ነበር እኮ ፎቶ ላይ ያየሁት። ትልቅ ነበር በፎቶ ሳየው ለአበባ ማስቀመጫ። ማይ ጉድነስ! ያሳዝናል። ወይኔ ስዕል ላይ ትልቅ አካል ትንሽ ምን ጉድ ነው? እና አሁን ይሄ ምኑ ነው አበባ የሚገባበት ውዶቼ? ያው ምኑ ነው አበባ የሚገባበት? ሁለት ነው እንደዚህና እንደዚህ ቁጭ ፎቶ ላይ ሳየው ትልቅ ሆማችን ነው። አቤት ለዳይኒንግ ቴብል ነበር የገዛሁት። በዛ ላይ አንድ ላርጅ አንድ ኤክስ ላርጅ ብዬ ነበር የገዛሁት። ሁለቱም ይኸው እኩል ትልቅ መስሎኝ ቴብል ላይ በትልቁ አስቀምጬት ጽድ የሚመስል አበባ የለም እሱን ላደርግበት ነበር። የምር በጣም አዘንኩኝ። አይ ዋዝ ኤክስፔክቲንግ በቃ ፎቶ ላይ እንዳለው ትልቅ ነበር የገዛሁት። በጣም ማጨሻው ግን ተደሰትኩ። በጣም ማጨሻ የተሰብራ ነበር እና ይሄን አዝዤ በጣም ማጨሻው እሱም ትልቅ ይሆናል ብዬ ፈርቼ ነበር፣ ግን ያው ፎቶ ላይ እንዳየሁት ነው። ትንሽ ነው ይሄ ግን ከነዛ ይሻላል ብዬ ተስፋ አልኩ። ማለት በጣም ይሻላል እንጂ በሳይዝ በጣም ሉካቲስ። በዚህ አጋጣሚ ሺን ለልብስ ለጌጥ ለራስ ጌጣጌጥ ምናምን ለፋሽን እንጂ ለቤት እንደማይሆን አየሁ። ይሄን ግን ወድጄዋለሁ። ይሄን ለራሴ ለክፍሌ ነው የገዛሁት። አልሰማም አላይም አልናገርም። ይሄ ደግሞ የሶፍት ዕቃ ነው። አያምር ለሳሎን ሶፍት ካርቶን አውጥታችሁ ስታችሁን የምትከፍቱበት ያምራላ። ይሄ በጣም ያምራል። በዚህ ተደስቻለሁ። ለልጆቼ ስቲከር ግድግዳቸው ታርጋቸው በላይ ልለጥፍላችሁ። አበባ እስኪ ይሄንን አበባ ፎቶ ላይ እንዳይብሬት ነው ነው ማየት ፈልጋለሁ። እስኪ ያምራል። ይሄንን ፈትቼ ለዳይኒንግ ቴብል እንትኑን አርዝሜ ጠርሙስ ውስጥ ከተው ነበር። የእውነት ይመስላል። ጽጌረዳ ትንሽ ነፋፋዋለሁ። እንትኑን ዘርጋ አረገዋል። የትራስ ጨርቆች አሉ። የትራስ ጨርቆች ለሶፋ ትራስ፣ ለሳሎን ለሶፋ ትራስ። አይ ፎቶ ላይ እንዳየሁት ነው። ያምራል። አይ ያምራል። ከሶፋው ጋር ተመሳሳይ ነው። ለአራት ማዕዘን ይሄ የዳይኒንግ ቴብል የሻማ ማስቀመጫ ነው። ገጣጥሞ ሻማ አድርጌ ዳይኒንግ ቴብል ላይ አርጌው አሳያችኋለሁ ኔክስት ቪዲዮ ላይ። አሁን የገዛኋቸውን ነገሮች ሁሉ
ቦታቸው አድርጌ ውበታቸውን አሳያችኋለሁ። ትራስ ጨርቆቹንም ይሄ ደግሞ ቴብል ላይ የሚነጠፍ የቴብል ጨርቅን ከዛ ውጪ ደስተኛ ነኝ። በዛ ብቻ ነው የደበረኝ። እኔ የሻማው ባለ 2 ነው ያልኩት። ለባልና ሚስት በቀኝና በግራ አይደል የሚደረገው። የዳይኒንግ ቴብል 2 ነው የገዛሁት። የዊግ ባግ ልክ ባለቤቴ የሱፍ ባግ አለው። ከሀገር ውጪ ሲሄድ ሱፉን የምከትለት ይዞበት ሄደው ልክ እንደ ባሌ የሱፍ ባግ ለኔ ደግሞ የሂውማን ሄር ባግ ገዛው። ሂውማን ሄሬን ትራቭል ሳደርግ ልክ እንደ ባሌ ሱፉን እንደሚከተው እኔ ሂውማን ሄሬን እንደዚህ ከትቼ ዚፕን ከፍቼ ሃንግ አድርጌ እሱንም አድርጌ ያሳያችኋለሁ። እሺ ልክ እንደ ሱፍ ባግ ነው። ከፍት ስቅል ታረጉና እንደ ሱፍ እንደዚህ ያጣውጥናችሁ ሂውማን ሄራችሁን ይዛችሁ ትሄዳላችሁ። 3 ነው የገዛሁት። ትራቭል ሳረግ ስታይ ከፍቼ እንዳንጠለጥለው ማለት ነው። ለልጆቼም ስዕሎቹን ለጥፌ ያሳያቸዋል። 3 ነው የገዛሁት። አንድ ለሃና፣ አንድ ለኑኑ፣ አንድ ለሳይመን ካልጋቸው ላይ መለጥፍላቸው ክፍላቸውን ላሳመርላቸው። ኦኬ ምንም የለም። ሌላው የተደጋገመ የሶፋ ትራስ ጨርቅ ነው እና የተደጋገመ ቲሸርቶች ነው። በተረፈ የራስኪ ላይ የሳይድ ቴብሎች የሚነጠፍ ፒምፕል ፓች እና ይሄኛው አበባ ውስጥ የሚገባ ለሃና የገዛሁት ስቲከር ምን ሆኖ ቢሆን ነው ስቲከር መስሎኝ ትልቅ ሳይዝ መስሎኝ የገዛሁት ስቲከር አይደለም። አላሳዝንም ወይኔ። እሺ አሁን እያንዳንዱን ቦታ አድርጌ ኔክስት ቪዲዮ ሰራላችኋለሁ። አኮርዲንግ ቱ ዩር ኮመንት ላይ አሳይን የምትሉ ከሆነ ነው